ሰላም 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 ውድና የተከበራችሁ የዩቲዩብ ቤተሰቦቼ በዚህ የዩቲዩብ ቻናላችን ከምናስተላልፈው መንፈሳዊ ዝማሬዎች አንዳንድ ጊዜ ወጣ ብለን ስላለንበት አገር ነባራዊ ሁኔታ አንዳንድ ኢንፎርሜሽን ልንሰጣችሁ ወደድን። ዛሬ እኛ ከምንኖርባት አቡዳቢ ከተማ እስቲ ምን ትመስላለች፣ እንቅስቃሴዋ ምን ይመስላል የሚለውን ኢንፎርሜሽን በእናንተ በዓለም ዙሪያ ላላችሁ የዩቲዩብ ቤተሰቦቻችን ልናጋራችሁ ወሰንን። አሁን በዚህ ሀገር ሰዓት አቆጣጠር 6 PM ነው። በኢትዮጵያ ሰዓት አቆጣጠር ማለት 12 ሰዓት ከምሽቱ ማለት ነው። ስለዚህ አቡዳቢ ይሄ ሰዓት የስራ መውጫና መግቢያ ነው። ስራ እዚህ ሀገር 24 ሰዓት ነው የሚሰራው። 24 ሰዓት በሽፍት ነው የሚሰራው። 24 ሰዓት ሙሉ እንቅስቃሴ አለ። 24 ሰዓት ሙሉ ቢዝነስ አለ። በአብዛኛው ወደዚህ ሀገር የሚመጣው ለስራ ነው። ስለዚህ እያንዳንዱ ሰው ቤት ለመከራየት፣ ለመብላት፣ ለመጠጣት፣ ራሱን ለማስተዳደር በአጠቃላይ ስራና ስራ ብቻ ነው የሚያስበው። የዛኑ ያህል ደግሞ ሳይሰሩ መብላት የሚፈልጉ ከተለያዩ ሀገር ኢሌጋል መጥተው በተለያየ ነገር ላይ ቁጭ ብለው የሚኖሩ ዜጎች አሉ፣ ከመላው ዓለም ማለት ነው። ስለዚህ አቡዳቢ በዚህ ሰዓት የስራ መግቢያና መውጫ ስለሆነ በጣም የሰዎች እንቅስቃሴ ይታያል። የተሽከርካሪዎች እንቅስቃሴ ይታያል። ምናልባት ከድምፁ አንጻር ልትረዱት ትችላላችሁ። መንገዶቿ ጥራት ያላቸው ናቸው። ሰው ስርዓት አክብሮ ነው የሚሄደው። በስተቀኝ በስተግራ መሄድ ባለበት ተከትሎ ነው የሚሄደው። እዚህ ሀገር ህግና ህግ ብቻ ነው የሚሰራው የሚተገበረው። ማንም ከህግ በላይ አይሆንም። ስለዚህ እያንዳንዱ ሰው በህግና በህግ ብቻ ነው እየተመራ ያለው። መኪናውን መቅደም ካለበት ሰው ቆሞ ያስቀድማል። ሰውም መቅደም ካለበት መኪናውም ሰውም ማሳለፍ አለበት። አገሪቷ ህጓ ለተወላጅ ለውጭ ሀገር ዜጋ አይልም። ህግ ነው። ለማንኛውም ሰው እኩል ነው። እዚህ ሀገር በእኩልነት ነው የሚተዳደረው። ይኸውላችሁ ህንፃዎቿን ተመልከቷቸው። በጣም ብዙ ሰማይ ጠቀስ የሆኑ ህንፃዎች አሏቸው። ስለዚህ ብዙ ህዝብ መያዝ የሚችሉ ናቸው። አንዳንድ ወጣ ባሉ ከተሞች እንዲህ ቪላዎች አሉ፣ ግራውንድ ቤቶች አሉ። መንገዶቿ በአብዛኞቻቸው ግራውንድ ያላቸው ይኖራሉ። ግራውንድ አንደርፓስ። አስፋልቶቿ ረጃጅም ስለሆኑ ሰው በማቋረጥ ሂደት አደጋ እንዳይደርስበት አንደርግራውንድ ፓስ የተሰራላቸው ናቸው። የባስ ትራንስፖርት አለ፣ የታክሲ ትራንስፖርት አለ። እንዲሁም ሌሎች አይነት ትራንስፖርቶች ይኖራሉ። ስለዚህ ያለው እንቅስቃሴ ከሞላ ጎደል ይህን ይመስላል። አቡዳቢ የዩናይትድ አረብ ኤሚሬትስ ዋና ከተማ ሆና የመንግስቱ መቀመጫ ሆና ታገለግላለች። ዱባይ የሀገሪቷ ዋና የቢዝነስ ማዕከል ሆና ታገለግላለች። ከመላው ዓለም በሚባል ደረጃ ያሉ የውጭ ሀገር ዜጎች መጥተው የሚገበያዩባት የሚዝናኑባት ከተማ ነች ዱባይ። ብዙ በሚባል የቢዝነስ እንቅስቃሴ ይታያል። እያንዳንዱ ሰው እንደ አቅሙ፣ እንደ ችሎታው፣ እንደ ፍላጎቱ ማግኘት የሚቻልበት ከተማ ነች ዱባይ። አቡዳቢ ደግሞ ጸጥ ያለች ለኑሮ የምትመች እንደ ዱባይም ባይሆን አሉባት የመዝናኛ ግን እንደ ዱባይም ባትሆንም አላት። በአብዛኛው ቢቾች አሉ፣ ተፈጥሮም የሰው ሰራሽም ባህሮች አሉ። ሆቴሎች በተለያየ አቅም ደረጃ አሉ።
ሁሉም ሰው እንደሚጠቀምበት እንደ አቅም ሆኖ እንዲገለገሉ። ስለዚህ ዛሬ ከሞላ ጎደል የዩናይትድ አረብ ኤሚሬትስን ሃይላይቷን ነው የሰጧችሁ። ከሚቀጥለው መርሃ ግብራችን ጀምሮ ግን ሙሉ በሚባል ደረጃ እያንዳንዱ ስትሬቶቿን፣ መንደሮቿን፣ ሰፈሮቿን በስም እየጠቀስን እናሳያችኋለን። በስተመጨረሻ ለምሳሌ ከሀገር ቤት ወደዚህ ሀገር ሊመጣ ሲል የት ነው የምትሄደው ሲባል የት ሀገር ነው የምትሄደው ሲባል ዱባይ ይባላል። የሀገሪቷ ስም ዱባይ ሳይሆን ዩናይትድ አረብ ኤሚሬትስ ነው። አቡዳቢ ዋና ከተማዋ ነች። ዱባይ የቢዝነስ ከተማዋ ነች። ሀገሪቷ 7 ትልልቅ ከተሞች አሏት። አቡዳቢ፣ ዱባይ፣ ሻርጃ፣ ራስ አልኬማ፣ ፉጄራ፣ ኡመልቆይን፣ አጅማን። እነዚህ 7 ከተሞች በአንድነት ሆነው ዩናይትድ አረብ ኤሚሬትስ ይባላሉ። የሀገሪቷ ፕሬዝዳንት ገዢ ሼክ መሐመድ ቢን ዛይድ ይባላሉ። በአጠቃላይ ህዝቦቿ ሰው ወዳዶች፣ ሰውን የሚያከብሩ፣ ሰውን የሚወዱ፣ ሰብአዊነት የሚሰማቸው ናቸው። ስለዚህ ከሞላ ጎደል ይህን ትመስላለች ዩናይትድ አረብ ኤሚሬትስ። ተመልከቱ እንቅስቃሴውን። በጣም ብዙ የመኪና እንቅስቃሴ አለ ለቀጣዮቹ አንድ ሰዓት ተኩል ገደማ። ስለዚህ አብዛኛው ሰው በመኪና ስለሚንቀሳቀስ ይህንን ይመስላል። ሰላም ሁኑልኝ ባላችሁበት። በሚቀጥለው ሰፋ ባለ ፕሮግራም እመጣለሁ። ስለዚህ ይህን የዩቲዩብ ቻናል ቤተሰብ እየሆናችሁ ስለ ዩናይትድ አረብ ኤሚሬትስ ማወቅ የምትፈልጉት ካለ ኢንቦክስ ልታደርጉን ትችላላችሁ። ባላችሁበት ሰላም ሁኑ። ይህንን የዩቲዩብ ቤተሰብ ተቀላቀሉ። አመሰግናለሁ። ብሩክ ነኝ ከዩናይትድ አረብ ኤሚሬትስ አቡዳቢ።